أجن يوبا وتجيب له ثانية ጭንቅላቴ እንደዚህ ተዘግዝቆ ቡና ያፈላው እኮ ተነስና ግባና ከመኝታ ቤት ትራስ አምጣልኝ ምን አይነት ሁሉ ምን እንዲመቸኝ ከፍ አድርግልኝ ደግሞ ግሪንም አልብሰኝ እሺ ስልኩን ቻርጅ ሰክተልኝ አልሰካው አልሰካው ለምን አልሰካው እሺ 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 ዲ ቆይ ለምን አልሰካው አዩባ አቤት ምን አለበት ግን እንዲመቸኝ ትራስ ብጨምርልኝ እሺ 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 ሳቱን አራግቦና ጨስ አድርገው ቡናው አዩባ አቤት ግን ልብሱን ዘፍዝፈዋል አዎ በምን ዘፈዘፍከው በኦሞ እሺ አዩባ አቤት ቆይ ግን እቃውን እሱ ጋር እየፈለክ አምጥተህ ብታጥበው ምን ችግር አለው? አጥባቸዋለሁ። እሺ እሺ አጥባቸዋለሁ። ይወይ ከስር ስራ እሺ እሺ ደግሞ ቡናውን ጨስ አድርግበት። እሺ እዚህ ቤት ምን እንደሚሻል እሺ ኡፍ አሁንስ እንደው የሊድል አንተስ ይዋ ትሻለህ በጉላ አዘጋጅልኝ። አዎ በቃ በእናትህ በጣም ርቦኛል። እሺ ላመጣ አንተዩ ቆይ ምንድነው የምታንቆሻቁሽው? ለምን ቀስ ብለህ አትሰራም? ወይ ጉድ! ምን አለበት ተነስተሽ ብታግዢ። ቆይ ግን አሰማኝም እንዴ? እሱን ለጊዜው አቆየውና ምግቡን ስራልኝ አልኩ አይደል እንዴ? ይርቡኛል። ቆይ ግን አንተ ዛሬ ቂም አለ እንዴ ከኔ ጋር? አረ ቀስ በል መክተፊያውን እንዳሰብረው። ምን ማለት ነው? አሁን ኑሮ ነው። ምን አልክ? ቆይ ግን እቺን ሰርተህ ደከመኝ ልትል ነው? አታፍርም? ዛሬማ በጣም ተጨማልቀዋል። ይኸውልህ እኔ አፍላፊ አልፈልግም። ዝም ብለህ ስራን ትሰራ እንደሆነ ስራ፣ አለበለዚያ ታውቃታለህ። ልክህን ነው የማስገባው። አስቀምጥ። እሺ ቦታ አላት። ምንድን ነው ይሄንን የሰራው? ቆይ እስካሁን ይሄንን ስትሰራ ነው የቆየኸው? አዎ ይሄንን
ለመስራት ነው ሁሉ ሰዓት የፈጀ። ቆይ ግን አንተ እኔ እንዳልበላ ፈልገህ ነው አይደል እንደዚህ አጨማልቆ ሁሉ ሰዓት ይዘህ የመጣ እንዴ? ቆይ ምንድነው ችግር? ቆይ እሺ ምኑ ነው የሚበላው? እኔ ልብላ። ሂድ ይዘው ግባ። አንሳና ይዘህ ግባ። ሂድ አንሳና ይዘህ ግባ። እርቦኛል። ምን አልክ? እርቦኛል? ውጣ ተነስ፣ እንደውም ተነስ። ይሄ ግንባሩን ነበር በዚህ መሰንጠቅ። ምን አይነቱ ነው? ሰው ላይ ስለብለ ነው በሱ ነው ዘመናዊ መሰለኝ። ያኔ ፍቅር ሄሎ ፈለግሽኝ እንዴ? አዎ ምን ነው ተኝተሃል እንዴ? አዎ እባክሽ ትንሽ ደብሮኝ ተኝቻለሁ። የት ሆነሽ ነው? ቤት ነኝ። አመጣም? ኧረ መጣሁ። እሺ ቶሎ ና፣ ምርጥ ቁርስ ሰርቼልሃለሁ። እሺ ቶሎ ና። ቻው። ምንድነው እንደዚህ አጣጥፍሽ ቀራሽኝ? እንዴ ላንተ ያሉ ነብዬ ነው። ምርጥ ምን የመሰለ ቁርስ፣ ምን የመሰለ ቡና። አዎ በሩን ይዘው አስጠቀው ይዘው ምን እዛ ይሻልካል? እዛ ገውናለሁ። እዛ ይሻላል። እኔ ደግሞ እዚህ ቁጭ ብለን ነው ሸጣው ነው ብዬ ነው። ወጣ ብሏል፣ ወጣ ብሏል። ልክ ነው ይመጣል። ቁጭ በል ቡናውን እንዲለው ነው መጭ ቆይ ይጫወታል። በቂ ላንተ ጊዜ በጠዋት ተነስቼ ምርጥ ቁርስ። የት ሄዶ ነው እሺ? ልክ ነው አባቱ ይሰራል ብለህ ነው እዚህ እንዳይመጣ። ኧረ እንዳይመጣ መጣም አልመጣም ዕቃ ነው እሱ። እስኪ በቂ መጽሐፍ ካጨረስኩት አልነሳም ብዬ ወይ አንተ ደግሞ እንደው የመጽሐፍ ነገር አይሆንልህም። ዝም ብለህ ሆኖ ያዝ እስኪ ያሽ እኔ እኮ አንተ ካልመጣ ካልበላም ብዬ እንዴ ንክትም አላረኩትም። ያ ሆዳም ሳይመጣ ቶሎ ብላልኝ ይነቂት እኔ ነኝ የሰራሁት እንዳትይ እና በጠዋት ተነስቼ እንደም ሙያሽን እኮ ደብቀሽዋል እንዴ ለአንተ ስለሆነ እንጂማ እኔ እኮ እንደዚህ አይመቸኝም። እራት ማን ይስራልኝ? ገባኝ። በቂ እንደማትበላ እኮ ገብቶኛል። የእኔ እናት እስኪ ያዝ። ላሊቱን እያሰብኩት ወይኔ አፈሪ ብላኝ። በቅዬ ግን በጣም ማስረም ትወደድ እሷን ለብዬ ነው እንጂ እደውልልሽ ነበር። መቼ? ሌሊት እደውልልሽ በቃ። ወይኔ በደወልክልኝ ኖሮ በቃ አልነበረም እኮ አልነበረም። ቤት ውስጥ እያለም የለም እሱ እንዳለ አትቁጠረው። በጣም የሚገርም ነው። እርቦሃል ማለት ነው በቂ። በቃ ልደውል አሰብኩኝ። አጠገብሽ ጋር ደግሞ ከሆነ የኔን ስልክ ያውቀዋል። ወይኔ እንደዚህ ምን ያጨናንቅሃል? በፍጹም እንዳፈረው ማነው እና እሱ እንዴ? ያዝ እስኪ ምን ልስራልህ ለምሳ? በቂ የምትፈልገውን ነገር ዘዘኝ። ምን ላድርግልህ? ይመጣል
እሱ ስለምን ኧረ ምን አባቱ አግብቶት እንዴ ብለህ እንዳትጨነቅ እንዳትፈራ የምትፈልገውን ነገር ጓደኛዬ ነው ወይ አንተ ደግሞ እንደ ጓደኛዬ እሱ እንደ ጓደኛ ሲቆጥር ካለ እንዴ ምንድን ነው የምትለው ብላ ቆይ ቡናውን ልቅዳለህ መሰለኝ አይደል ቡናውን ልቅዳለህ እሺ ብላ ምን ልስራለህ ለማታ ወይ ለምሳ ምን ልስራለህ ንገረኝ ምንም ነገር እንዳትፈራኝ ችግር የለውም በእናትህ እንደ ራስህ እሺ ይመጣል ግን አሁን ወይኔ ቢመጣስ አንተ ምን ሆነህ ነው ደግሞ ሩቅ ቦታ ነው የላኩት አልኩህ አይደል እንዴ ሩቅ ቦታ ነው የላኩት በቃ እንዳትፈራ እሺ ቡናውን ተኛውም ስልሽ እኮ በቃ እዚህ አረፍ ትላለህ እሺ እዚህ አረፍ ትላለህ ትንሽ በቃ ቡናውን ልቅዳለህ አትጨናነቅ እሺ በቂ እያለሁልህ እምወደው ነው ደግሞ እምወደው ቲማቲም ትወዳለህ አይደል በስመ እኔ እኮ የውስጥህን አዋቂ ነኝ ብላልኝ እስኪ ምን ልጨምርልህ ምን ትተኛለህ በቃ ችግር የለውም አንድ ሲኒ ቡና ጠጣና ተኛ ወይስ ይቅር እንደ ቡናው አንድ ሲኒ እኮ ጠጣ አንድ ሲኒ ለአንተ ብዬ አፍልቼልህማ ልቅመሰው እሱ ሙያሽን ደግሞ ሙያማ አለኝ ምን ዋጋ አለ ጥሩ ትዳር አላገኘሁም እንጂ ሙያማ አለኝ እሱ ተይው ዝም ብሎ እንትን ይበል ተይው ናይ ተቃጠልኩ እባክህ እፎይ ይሄን ያባት ጠጣልኝ እስኪ ንቆም ላንቺ ለለላታ በሳለኝ አሁን ገና በስመ አብ ቡና ቆንጆ ነው ተመቸህ ሳይ በቂ ብላ እስኪ ብላ ምን ልጨምርልህ ምን አትፈልግም ሙያሽን እስከ ዛሬ ሳታሳየኝ ወይ አንተ ሁሌ እንደዚህ ትላለህ እንደው ለኔ ሙያ አዲስ ነው የምትሆነው ሁሌ እንደበላ አይደል እንዴ ቀርበኔ ላይ የምሰራው ይላል አይደል እኔ ነኝ የምሰራው ይላል እሱ ስም አጥፊ ነው እባክህ ስም አጥፊ ነው ሁሉን ነገር ነው የማረገው ልብሱን ነው የማጥበው ይላል ቃውን ነው የማጥበው ወጡን ነው የምሰራው ይላል አንዱ ነገር በቃ ይገባል ይወጣል ምን የሚሰራው ነገር አለ አሁን መተኛል ነው ላጉርስ እንደ በቂ እሺ ኩረስ እስኪ አንዴ አትቀምሺው እኮ ማየሽ አትቀምሺው ለኔ በስመ አብ ይለያል አንተ እንዲህ ጎበዝ ነኝ እጄ ይቆረጥልሽ ወይ በቃ ጠገብክ አይደለ እሺ ቆይ እና በቃ እና እረፍ በለው በቃ ማስ ለተላለ ወይድ